እሺ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በርዕሱ ላይ እንዳያችሁት ዛሬ የምናየው ስለ ትራንስፖዝ ነው። ትራንስፖዝ ምንድነው? እንዴት ነው አፈላለጉ የሚለውን ነገር በቀላሉ እንዴት ስልካችን ላይ ባለው ኪቦርድ እንዴት መለየት እና ማወቅ እንደምንችል እናያለን ማለት ነው። እና እንግዲህ ለዚህ ቻናል አዲስ ከሆናችሁ እንግዲህ በዚህ ቻናል ላይ የተለያዩ ኪቦርድ ነክ የሆኑ ትምህርቶችን በቀላሉ እጃችሁ ጋር ባለው ነገር እንድትረዱ የሚረዳ ቻናል ነው። ይህንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ጀምሩ። እንደገና ደግሞ ቪዲዮንም ደግሞ ላይክ አድርጉት ስለምትጠቀሙበት ማለት ነው። ዛሬ የምናወራው ሀሳብ እንግዲህ ትራንስፖዝ ነው። እና ከዛ በፊት ምናልባት ይህንን ኪቦርድ የሚጠቀመውን የኪቦርድ አፕ በስልካችሁ ማግኘት ለምትፈልጉ እዚህ ጋር ለምሳሌ ነው የሚጠቀመው ኪቦርድ ያማሃ ነው የሚለው እዚህ ስክሪን ላይ ያሳያችኋል ብዬ አስባለሁ። በምነካበት ጋር ያማሃ 97 ይላል እና ይሄ ኖርማሊ ብዙ ጊዜ እኛ የምንጠቀማቸው ኪቦርዶች የያማሃ ሞዴሎች ናቸው። የእሱ አይነት ሞዴል ነው ይሄም ማለት ነው። እና ይህንንም ኪቦርድ እንዴት ማግኘት እንደምትችሉ እዚህ ጋር የተሰራ ቪዲዮ ስላለ ይህንን የሚጠቀመውን ኪቦርድ የምትፈልጉ ልጆች ከዛ አይታችሁ ማግኘት ትችላላችሁ ማለት ነው። ሌላው ደግሞ ዛሬ የምናየው ዋና ሀሳብ ስለ ትራንስፖዝ ነው። እና እንግዲህ የትራንስፖዝ ሀሳብ በጣም አስፈላጊ ነገር ነው ማለት እንደ ጀማሪ ያስፈልገናል ማለት ነው። ምክንያቱም ትራንስፖዝ ማለት አንድ ዘማሪ እየዘመረ ያለበትን ኪ የምናገኝበት መንገድ ነው። እና ትራንስፖዝ ትክክል ካልሆነ ማለት ዘማሪው የሚለውና እኛ የምንጫወተው ሙዚቃ ላይ የተለያየ ነው የሚሆነው ማለት ነው። የተለያየ ነው የሚሆነው እና ያ ነው መጀመሪያ ላይ እስቲ ምንድነው ትራንስፖዝ ለማታውቁ ልጆች ትራንስፖዝ የማታውቁ ልጆች ካላችሁ ምንድነው የሚለውን ነገር ስናይ ትራንስፖዝ ማለት በአንድ ስኬል ላይ ያለውን ድምጽ ወደ ሌላ ስኬል የምንቀይርበት ወይም የምናመጣበት አንዱ መንገድ ነው ማለት ነው። አንዱ መንገድ ነው እና ብዙ ጊዜ ይሄንን የምንጠቀመው ለምሳሌ የአንድ ዘማሪ ድምጽ ለምሳሌ በማናውቀው ስኬል ላይ ከሆነ በማናውቀው ለምሳሌ እኛ ማለት ስኬሎች እንግዲህ የተለያዩ ስኬሎች አሉ ያ ማለት በሲ ላይ ያለ አሁን ለምሳሌ ዳያቶኒክ ሜጀር ስኬል የሚባል ሲ ላይ አለ። ስለዚህም ሀሳብ ሰርቻለሁ ቪዲዮ ሰራው ስላለ ከዛ ማየት ትችላላችሁ። እና የተለያየ ነው የስኬል ልዩነት አለ ማለት ነው። እና በዛ ላይ የዘማሪው ድምጽ እዛ ጋር ከሆነ እኛ ወደምንችለው ስኬል አምጥተን የምንጫወትበት አንዱ መንገድ ነው ማለት ነው። ለምሳሌ የምናውቀው በተለምዶ ለምሳሌ የሲ ዳያቶኒክ ለምሳሌ ሲ ዲ ኢ ጂ ኤ ብሎ ሲ ላይ ጨርሶ ያሁን የሲ ዳያቶኒክ በጣም ሲምፕሉ ማለት ነው። ነገር ግን ለምሳሌ የአንድ ዘማሪ ስኬል ለምሳሌ ኢ ላይ ከሆነ ኢ ሜጀር ማለት የኢ ዳያቶኒክ ማነው የኢ ዳያቶኒክ ትዝታ ሜጀር ስኬል ላይ ይህ ትዝታ ሜጀር ስኬል ላይ ከሆነ ያንን ድምጽ ለምሳሌ ላላቅ እችላለሁ ለምሳሌ የዘማሪውን ማለት ነው። ያንን ስኬል ስለማላውቀው ለምሳሌ በቀላሉ ላይክ ለማስረዳት ያህል ኢ ለምሳሌ የኢ ዳያቶኒክ የሚባለው ወይንም የኢ ትዝታ ሜጀር ስኬል የሚባለው ከዳያቶኒኩ የሚወጣ ማለት ነው። ኢ ይወስድና ኤፍ ሻርፕ ይወስዳል ጂ ሻርፕ ይወስዳል ይላል ማለት ነው። ሲ ሻርፕ ወስዶ ለምሳሌ እዚህ ጋር ለምሳሌ የአንድ የዘማሪው ድምፁ ያለው ኢ ላይ ቢሆን ይሄን ተጠቅሞ ከሆነ ለምሳሌ የኢ ፈረስት ይባላል። ይሄ ኢ ትዝታ ሜጀር ስኬል ፈረስት ይባላል። እና አሁን እዚህ ጋር ከሆነ ይሄን ላላቅ እችላለሁ ጥቁሮችን ያስገባል እዚህ ጋር ሁለት ጥቁር ያስገባል ኤፍ ሻርፕ እና ጂ ሻርፕ ያስገባል ማለት ነው። ስለዚህ እኔ የማውቀው የሲ ነው። ይሄ ቀላሉን ሲምፕሉ ከሆነ ይሄንን ነው የማውቀው። በአጋጣሚ የዘመሩ ድምጽ ወይ እዚህ ጋር ከሆነ ወይ እዚህ ጋር ከሆነ ከዛ ልቸገር እችላለሁ ማለት ነው። ስኬሉን ስለማላውቀው የትኛውን እንደሚወስድ ስለማላውቀው በዛን ጊዜ ትራንስፖዝ በመጠቀም የምናመጣበት ወደምንችለው ወደሚቀለን ስኬል አምጥተን የምንጫወትበት ነው ማለት ነው። ትራንስፖዝ እና ግን ብዙ ጊዜ የሚባለው ለምሳሌ በስኬል ላይ መጫወት ነው ብዙ ጊዜ ሪኮመንድ የሚደረገው። እና ግን እንደ ጀማሪ በጣም ብዙ ጊዜ በትራንስፖዝ ነው ማለት የሚያጅበውም ብዙ ጊዜ የምንጫወተው በትራንስፖዝ በመጠቀም ነው። ስኬል መጫወት አንድ ነገር ሆኖ እንደ ሙዚቀኛ ያስፈልጋል በስኬሎች ላይ መጫወቱ
ግን ትራንስፖዝ ለጊዜው ያስፈልጋል ማለት ነው። እና ያን ትራንስፖዝ ደግሞ እንዴት አድርገን ማግኘት እንደምንችል ነው አሁን የምናየው ማለት ነው። እና ምን ያስፈልጋል ትራንስፖዝ ለማግኘት የሚለው ነገር ስናይ እንግዲህ ይሄ ቪዲዮ የሚጠቅማችሁ ለምሳሌ ያንን አይነት ኖርማል ኪቦርድ በቀላሉ ላታገኙ ትችላላችሁ እና በዚህ እጃችሁ ላይ ባለው ስልክ ስለ ትራንስፖዝ ከተረዳችሁ ሞር አድቫንስ ነው የምታደርጉት። በጣም እዚህ ጋር አፈላለጉን በጣም ካወቃችሁ እዛ ሄዳችሁ ኖርማሊ ሰውን ስታጅቡ የሆነ ትራንስፖዝ ለማግኘት አይከብዳችሁም ነገሩ ማለት ነው። ነገሩ አይከብዳችሁም፣ ሲምፕል ነው የሚሆነው ማለት ነው። ምክንያቱም ዴይሊ እጃችሁ ላይ ባለ ነገር ስለሆነ የተለያዩ መዝሙሮችን እዚህ ጋር ስትሞክሩ ቀላል ይሆናል ለትራንስፖዝ አፈላለጉ ማለት ነው። ግን አሁን የምናየው ምንድን ነው የሚያስፈልገን መጀመሪያ ለትራንስፖዝ ለመፈለግ ካለን የመጀመሪያው ነገር የሚያስፈልገን ነገር ምንድን ነው? መዝሙሩ ምንድን ነው የሚለውን ነገር ማወቅ ያስፈልጋል። ለምሳሌ መዝሙሩ ፈርስት ነው፣ ሰከንድ ነው፣ ፊፍዝ ነው፣ ሲክዝ ነው የሚለው ነገር የመጀመሪያ ማወቅ ያስፈልጋል ማለት ነው። ስለዚህም ቪዲዮ ሰርቻለሁ። እንዴት ነው ፈርስት ማለት ምን ማለት ነው? ሰከንድ የሚባል ነገር ምንድን ማለት ነው? ፊፍዝ ሲክዝ ማለት እና ከመዝሙሮች ጋር አድርጌ የሰራሁት ቪዲዮ አለ እዚህ ዩቲዩብ ላይ እና ያንን የማታውቁ ልጆች ካላችሁ ከዛ ማየት ትችላላችሁ። እና ምንድነው ያንን መለየት ያስፈልጋል ማለት ነው። መዝሙሩ ፈርስት መሆኑ ካወቅኩኝ በኋላ ትራንስፖዝ አፈላለጉ እየቀለለ ይሄዳል ማለት ነው። እና መዝሙሩን ካላወቅኩኝ ከባድ ነው የሚሆነው። መጀመሪያ ላይ ያ መዝሙር ምንድን ነው? ፈርስት ነው፣ ሰከንድ ነው፣ ፊፍዝ ነው፣ ሲክዝ ነው የሚለውን ማወቅ ያስፈልጋል። የመጀመሪያው ነገር ማለት ነው። እሱን ለማወቅ ምንድነው የምታደርጉት? አንዳንዴ የምታውቁት መዝሙር ሊሆን ይችላል ማለት መዝሙሩ ምን እንደሆነ አሁን ለምሳሌ ሌላ ጊዜም ተጫውታችሁ የምታውቁት መዝሙር ምናምን ነው። ያንን የትኛው መዝሙር እንደሆነ ታውቃላችሁ። ሌላው ደግሞ በጣም ስትጫወቱና ማለት ሞር በቀረባችሁት ልክ መዝሙሩን ከመዝሙር ጋር በማገናኘት የትኛው ፈረስት ነው ሰከንድ ነው የሚለውን መለየት ትችላላችሁ ማለት ነው። የሆነ አዲስ መዝሙር ከመጣ የሆነ እናንተ ከምታውቁት ፈረስት መዝሙር ላይ አእምሯችሁ ጋር ስታገናኙ ላይሄድ ካልሄደ ያ ፈረስት አይደለም ማለት ነው። ከሰከንድ ጋር ካልሄደ እንደዛ ማለት ነው። እና እንደዛ ማድረግ ትችላላችሁ። ሌላው ደግሞ በሲምፕል እዛው በቀላሉ በሰከንድ ውስጥ ተጫውታችሁ መለየት ትችላላችሁ ማለት ነው። እንዳልኳችሁ እናንተ እየተጫወታችሁ ያላችሁት ማለት የምትፈልጉ ሲ ላይ ነው። ሲ ሜጀር ትዝታ ሜጀር ስኬል ላይ ነው። በዚህ ላይ በሚለው ላይ መዝሙሩን ተጫውቱና የሚጨርስበት መጨረሻ ላይ የሚጨርስበት ማለት ያ የመዝሙሩ እንትኑ ነው ማለት ነው። ፈረስት የሚያስብለው፣ ሰከንድ የሚያስብለው፣ ፊፍዝ የሚያስብለው እና ሲክዝ የሚያስብለው ያ ነው ማለት ነው። እና እንደዛ መለየት ትችላላችሁ። የመጀመሪያው ነገር መዝሙሩ ፈረስት ነው፣ ሰከንድ ነው፣ ፊፍዝ ነው፣ ሲክዝ ነው የሚለውን ነገር ማወቅ የመጀመሪያው ነገር ነው ማለት ነው። ከዛ ይህንን ካወቅን በኋላ ደግሞ ምንድን ነው የምናደርገው የሚለው ነገር ካየን ምንድን ነው የምናደርገው? ህግ አለው የራሱ የሆነ ማለት ነው። ምን አይነት ህግ ነው ያለው? ትራንስፖዝ መጀመሪያ ላይ የምትጀምሩት እዚህ ጋር ትራንስፖዝ የሚል አለ። እዚህ በኔ ኪቦርድ ላይ ትራንስፖዝ የምትል አለ። ዜሮ ነው መጀመሪያ ላይ ከዜሮ ነው የምታስጀምሩት። ዜሮ ታደርጉና ከዛ ትፈልጋላችሁ የዘማሪውን ድምፅ ማለት ነው። ከመዝሙሩ ማለት ሲዘመር ዘማሪው እየነካካችሁ ማለት ነው። እነዚህን ኪዎች ሁሉንም እየነካካችሁ መፈለግ ነው ድምፁን ማለት ነው። የቱ ጋር እንደሚያርፍ ትፈልጋላችሁ ማለት ነው። ስትፈልጉ ለምሳሌ እንዳጋጣሚ ሆነው እዚህ ጋር የዘማሪው ድምፅ እዚህ ጋር ከሆነ ያ ማለት ኤፍ ሻርፕ ማለት ነው። ይኸው እዚህ ጋር የምነካበት ይሄ ማለት ነው ጥቁሩ ኤፍ ሻርፕ ይባላል። በዚህ በኤፍ ሻርፕ ላይ ከተገኘ እናንተ የምትፈልጉት ለምሳሌ መዝሙሩ ፈረስት ነው። መዝሙሩ ፈረስት ከሆነ እዚህ ጋር ነው ማለት ነው። ስለዚህ እቺ ድምፅ ወደዚህ እንድትመጣ ነው የምትፈልጉት። ስለዚህ ምንድነው የምታደርጉት? ከዚህ ጀምራችሁ ትቆጥራላችሁ ማለት ስንት ድምፁ ነው ያለው? 1 2 3 4 5 6 አይደለም? 6። ስለዚህ 6 ምን ታደርጋላችሁ ማለት ነው? ፕላስ ታደርጋላችሁ። ምንድነው የምታደርጉት? ለምሳሌ ከቀኝ ወደ ግራ ስትመጡ ፕላስ ነው የምታደርጉት ማለት ነው። ያ ማለት እዚህ ጋር የፈለገ ድምፅ እዚህ ጋር ሊኖር ይችላል። ወደዚህ እየመጣችሁ ነው ማለት ወደዚህ ማምጣት ካስፈለጋችሁ ወይ ወደዚህ ማምጣት ካስፈለጋችሁ የምታደርጉት ፕላስ ነው። ለምሳሌ የዘማሪው ድምፅ እዚህ ጋር ነው። መዝሙሩ ሰከንድ ከሆነ ሰከንድ ይሄ ነው። የዘማሪው ድምፅ ደግሞ የተገኘው ጂ ላይ ከሆነ ምንድነው የምናደርገው? እንቆጥራለን አይደል? አንድ ሁለት ለምሳሌ አንድ ሁለት እንደዚህ እያለን እንቆጥርና ስለዚህ እዚህ ጋር መተን ምን እናደርጋለን? ፕላስ ነው የምናደርገው። ስንት? 1 2 3 4 5 ሲደመር እናደርጋለን ማለት ነው። ሁልጊዜ በቀኝ ሳይድ ላይ ወይም በቀኝ ላይ ያለውን ድምፅ ወደ ግራ ማምጣት ስትፈልጉ
የምታደርጉት ምንድነው ፕላስ ነው በትራንስፖዝ ላይ ማለት ነው። ያ ማለት እንደዛው ምን ይባላሉ? ይሄ አፐር ኦክታቭ ይባላል። ስለዚህ ከአፐር ኦክታቭ ወደ ሎወር ኦክታቭ ስትመጡ የምታደርጉት ነገር ምንድነው? ኦልዌይስ ፕላስ ነው የምታደርጉት ማለት ነው። ነገር ግን ሌላው ደግሞ ምንድነው? ማይነስ የሚሆንበት ጊዜ ደግሞ አለ። ማይነስ የሚሆነው መቼ ነው? ድምፁ በግራስ በኩል ካለ ያ ማለት ግራ ማለት ይሄ ነው አይደለ? ስለዚህ ለምሳሌ የኔም መዝሙሩ ለምሳሌ ሰከንድ ነው እንበልና የዘመረው ድምፅ እዚህ ተገኘ እንበል ቢ ላይ ማለት ነው። ቢ ላይ ተገኘ ይሄ ነው ሰከንድ ነው መዝሙሩ። ሶ መምጣት ያለብኝ ወደ ሰከንድ ወደዚህ ነው አይደለ? ስለዚህ ወደዚህ ለመምጣት መቁጠር ያለብኝ ወደ ኋላ ማለት ነው። ወደዚህ ወደ ቀኝ ማነው ወደ ቀኝ ነው አይደለ? መቁጠር ያለብኝ 1 2 3 አልኩኝ። ስለዚህ 3 ምን አደርጋለሁ? 1 2 3 ማይነስ ማለት ነው። 3 ማይነስ ለምንድን ነው? ከዚህ ምን ላይ ያለውን ሎወር ኦክታቭ ላይ ያለውን ወደ አፐር ኦክታቭ ነው ያመጣው ያሉት ድምፁ። ስለዚህ ማይነስ ይሆናል ማለት ነው። ማይነስ ይሆናል። ስለዚህ ለምሳሌ ሌላው ደግሞ መዝሙሩ ለምሳሌ ፈረስት ነው እንበልና የዘመረው ድምፅ እዚህ ጋር ተገኘ በጂ ሸርፕ ወይም በኤ ፍላት ላይ በዚህ ላይ ተገኘ እንበል። መዝሙሩ ግን ምንድነው? ፈረስት ነው። ስለዚህ ፈረስት ከሆነ ወደዚህ መምጣት አለብኝ። ሶ ወደዚህ ለመምጣት መቁጠር አለብኝ 1 2 3 4 ሶ 4 አልኩኝ። ስለዚህ 4 ምን አደርጋለሁ ማለት ነው? 4 ማይነስ አደርጋለሁ ማለት ነው። 4 ማይነስ አደርጋለሁ ማለት ነው። ሶ ይሄ አሁን ኢንትሮዳክሽን ነው ስለ ትራንስፖዙ ማለት ነው። ቀጣይ የምናያቸው ፓርቶች አሉ። ቀጥለን አሁን ከመዝሙር ጋር አገናኝተን ማለት ነው እንዴት አፈላለጉ እንዴት እንደሆነ ይሄን ቲዎሪውን እና ሀሳቡን እንድትረዱ ነው። ከዛ በኋላ ደግሞ ቀጣይ ፓርቶች ምንድነው የሚሆኑት? ከመዝሙር ጋር ማለት ነው። መዝሙር ከፍተን አፈላለጉን አንድ ላይ እናያለን ማለት ነው። ሶ በቀላሉ እጃችሁ ጋር ባለው ነገር ሁሉን ነገር ኪቦርድ ነክ የሆኑ ነገሮችን እንድትማሩ የሚረዳ ቻናል ነው። ሶ ይሄንን ቻናል ሰብስክራይብ በማድረግ ላይክ ሼር ኮሜንት በማድረግ አብራችሁኝ ሁኑ። ሶ ቀጣይ ቪዲዮ ይዤ እስኪመጣ ድረስ ሰላም ሁኑ። አመሰግናለሁ።